እመቤታችን ቅድስት ድንግል ማርያም ዘመኗ መራራ ነው። አጠቃላይ ሕይወቷ መራራ ነው። ኑሮዋ መራራ ነው። ያሳለፈችው ስቃይ፣ ያሳለፈችው ስደት፣ የተቀበለችው መከራ፣ የተራበችው ረሃብ፣ የተጠማችው ጥም፣ በመስቀል ላይ ያየችው የጌታን ስቃይ፣ የጌታን መከራ፣ የልጇን ስቃይ፣ እነዚህ ሁሉ መራራዎች ናቸው። ማርያም የተባለችበትን ታሪክ በጥቂቱ ስናነሳ ለምን ይሄ ስም እንደተሰጣት እንግባባለን። በዚያ ዘመን ስደት እንደነበር በእመቤታችንም ስደት ነበር። በዚያ ዘመን ግብፅ እንደነበሩ እመቤታችንም ወደ ግብፅ ተሰዳለች። በዚያ ዘመን ፈርዖን እንደነበር በእመቤታችንም ጊዜ ሄሮድስ ነበር። በዚያ ዘመን ወንዶች እንደተገደሉ በእመቤታችንም ጊዜ 144,000 ሕፃናት ተገድለዋል። ቀሳውስት መከበር አለባቸው። ዲያቆናት መከበር አለባቸው። መምህራን መከበር አለባቸው። ሰባኪያን መከበር አለባቸው። እውነቴን ነው። እንደ ኩበት የሚቆጥር ትውልድ ነው። የሚያመክን ትውልድ ነው። እድሉን የማይጠቀም ትውልድ ነው። አሁን ትውልዱን እንደው እንዲህ እያልኩ ለመመጻደቅ አይደለም። ግን ደግሞ ያለንበት ዘመን ብዙ ጫና ነው ይታወቃል። ግን እንደዚህ ዘመን ብዙ እድሎች ያሉበት ዘመን የለም። እንደዚህ ዘመን ደግሞ በጎ እድሎች እየከሸፉ ያሉበት ዘመን የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ባሉን ደቂቃዎች የምንማማርበት የትምህርት ርዕስ ማርያም በሚል ርዕስ ይሆናል። ዋዜማ ላይ ስለሆነን ማርያም በሚል ርዕስ አጠቃላይ ከእመቤታችን ከቅድስት ድንግል ማርያም ስም ጋር የተገናኙትን ነጥቦች ማሳየት ስለፈለግኩኝ በዚህ ምክንያት በዚህ ርዕስ እንድንማማር ፈለግኩኝ። ግን የኔ ፍላጎት ብቻ ሳይሆን የእግዚአብሔር መንፈስ ቅዱስ ፈቃድ ይሆንልን። እንደ መነሻ ከመጽሐፍ ቅዱስ ሐሳብ ውጪ ርዕስ ማድረግ ስለማይገባ እንደ ስብከት ዘዴው ማለት ነው የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ያለውን ቃል መነሻ ማድረግ ስላለብን የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የድንግሊቱ ስም ማርያም ነበረ የሚል ይህንን ቃል መነሻ እናደርገዋለን። ለምንድን ነው ይህንን የተናገርኩት? ክፍተት እንዳይፈጠር ነው። አባቶቻችን በተናገሩት መሰረት የአንድ ስብከት መሪ ቃል ወይም ርዕስ ሆኖ ማገልገል የሚገባው ከ10 መጽሐፍት ወይም ከ80 ቅዱሳት መጽሐፍት ተነስቶ ለማብራሪያነት ሌሎችን አዋልድ መጽሐፍት መጠቀም ይገባል እንጂ ከ10 መጽሐፍት ወይም ከ80 ቅዱሳት መጽሐፍት ውጭ ያሉትን እንደ ርዕስ እንደ መሪ ቃል አድርጎ መጠቀም አይገባም። በዚህ ምክንያት የመጽሐፍ ቅዱስ መነሻ መሰረት እንዲኖረን የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የድንግሊቱ ስምም ማርያም ነበረ በሚል ማርያም የሚለውን ቃል አንስተን እኛ በዚህ እንነጋገራለን። በድጋሚ እግዚአብሔር መንፈስ ቅዱስ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በመጽሐፍ ቅዱስ እመቤታችንን ጨምሮ ማርያም የሚባሉ 7 ሴቶች አሉ። ምናልባት በደንብ ካጠናን እርግጠኛ ያልሆንኩበት ስላለ ወደ 8 ማርያሞችን አጠቃላይ ልናገኝ እንችላለን። ይህ በመጽሐፍ ቅዱስ ብቻ ነው። በሌሎች መጽሐፍት በስንክሳር በአዋልድ መጽሐፍት የተጻፉ ማርያም የሚባሉ በጣም ብዙ አሉ። እነ ማርያም ግብፃዊት ያሉ። እኔ ግን በደንብ ትኩረት እንድታደርጉበት የምፈልገው ይሄ ስም ለ2 ሴቶች ሲሆን የተለየ ትርጉም አለው። ማርያም የሚለው በዋናነት 2 ሴቶችን ሲመለከት የተለየ ድንቅ እና የሚገርም ምስጢር አለው። የመጀመሪያ ማርያም ተብላ የተጠራችዋ ሴት ለመጀመሪያ ጊዜ የሙሴ እህት ማርያም ናት። ማርያም የሚለው ሲተረጎም ያው የኛ ሊቃውንት ትርጉም እንመጣበታለን። በዕብራይስጥ ቋንቋ 2 ቃል ነው፣ ማርና ያም የሚል ነው።
ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ትርጉሙ ቀጥታ የዕብራይስጥ ትርጉሙ። አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቅ ለሃይማኖት አይጠቀሱም፣ ለቃላት ለቋንቋ ይጠቀሳሉ፣ ለግዕዝ ይጠቀሳሉ፣ ለዕብራይስጥ ይጠቀሳሉ። መዝገበ ክፍል መዝገበ ሰዋስው የሚል የኪዳነ ወልድ ክፍሌ መጽሐፍ አለ። እዛ ላይ ማርያም የሚለውን ሲተረጉሙ ሚር ማለት ማር ማለት መራራ ማለት ዘመን መራራ ማለት ነው። ማር ሚር ማለት ያም ማለት ደግሞ ዘመን ማለት ነው ብለው ይተረጉሙታል። ስለዚህ አንድ ላይ ማርያም ማለት ዘመኗ መራራ የሆነ የሚል ትርጉም ይሰጣል። ሕይወቷ መራራ የሆነ፣ እድሜዋ መራራ የሆነ፣ ኑሮዋ መራራ የሆነ የሚል ትርጉም ይሰጣል። ስለዚህ ማር ማለት ሚር ማለት ማራ ማለት መራራ ማለት ነው። ማስረጃ ኦሪት ዘጸአት ምዕራፍ 15 ቁጥር 22 ላይ እስራኤላውያን በሚጓዙበት ጊዜ አንድ ውሃ አግኝተው ውሃውን ሲቀምሱት ጨዋማ ስለነበረ መረራቸውና ይሄ ውሃ መራራ ነው ሲሉ ማራ ብለው ጠሩት። ምን ብለው ጠሩት? ማራ ብለው ጠሩት። ማራ ማለት መራራ የሚጎመዝዝ ማለት ነው። ማር ማለትም ሚር ማለትም ተመሳሳይ ቋንቋ ያለው። ስለዚህ ማርያም ማለት ሚርያም ማርያም ብለን እንጠራለን። ያም የሚለው ቃል ደግሞ በግዕዙ ግዕዝ፣ ዕብራይስጥ፣ አረብ እነዚህ ሶስት ቋንቋዎች ተያያዝነት ያላቸው ናቸው። በግዕዙ ዮመ የሚለው ቃል ሰፈረ፣ ለካ፣ ቀመረ፣ ቆጠረ፣ ጊዜ ተናገረ የሚል ትርጉም አለው ግዕዙ። ዮም ማለት ዛሬ፣ ዕለት፣ 24 ሰዓት፣ የጊዜ ቁጥር፣ የጊዜ ስፍር፣ የጊዜ ቀጠሮ የሚል ትርጉም ያለው ዮም የሚል። በዕብራይስጡ ያም ሆኖ ጊዜ፣ ዘመን፣ ስፍር፣ ቁጥር፣ ልክና መጠን የሚለውን የሚያሳይ ነው። ስለዚህ ማርያም የሚለው ከነዚህ ሁለት ቃላት ነው የሚመጣው። የመጀመሪያው ይሄ ስም በትክክል የሚገልጣት የሙሴ እህት ማርያም የተባለችበትን ታሪክ በጥቂቱ ስናነሳ ለምን ይሄ ስም እንደተሰጣት እንግባባለን። የሙሴ እህት ማርያም የተወለደችበት ዘመን ወንዶች የሚገደሉበት የነበረበት ዘመን፣ የጭንቅ ዘመን፣ የስቃይ ዘመን፣ የባርነት ዘመን፣ ጡብ ይረግጡ የነበረበት ዘመን፣ ጭቃ ያቦኩ የነበረበት ዘመን፣ ግንብ ይሰሩ የነበረበት ዘመን፣ ልጆች ተረግጠው ደማቸው አብሮ ሕንፃ ይሰራበት የነበረበት ዘመን ነው። በዚያ ዘመን ወንድ ልጅ መውለድ መከራ፣ ስቃይ የሆነበት ዘመን ነው። የወንድ ልጆች እናቶች ወዲያውኑ ወንድ ልጆቻቸው እንደተወለዱ የወንድ ልጆቻቸውን ሞት ማየት ግዴታ፣ ታንቀው ሲገደሉ ማየት ግዴታ የነበረበት ዘመን ነው። እስራኤላዊነት ጥያቄ ምልክት የገባበት ዘመን፣ የእግዚአብሔር ሕዝብ መባል መከራ እንዲቀበሉ የነበረበት ዘመን፣ ዮሴፍ የተረሳበት ዘመን ነበር። ያ ዘመን ዮሴፍ የተረሳበት ዘመን መጽሐፍ ቅዱሱ የሚገልጠው ኦሪት ዘጸአት ምዕራፍ 1 ከቁጥር 3 ጀምሮ ስትመለከቱ መከራው እንዴት እንደሚጀምር ሲያሳይ በዚያ ዘመን ዮሴፍን የማያውቅ ንጉሥ በግብፅ ተነሳ ብሎ ነው የሚገልጠው። ዮሴፍን የማያውቅ ዮሴፍ ለግብፅ ውለታ የዋለ ነው። ዮሴፍ ግብፅን ከረሃብ የታደገ ነው። ዮሴፍ ለትውልድ የደረሰ ብልሃተኛ ሆኖ ጥበበኛ ሆኖ ከእግዚአብሔር ጥበብን ተቀብሎ ሀገር የታደገ ለሌላው ሀገር የተረፈ ግብፅ በበጎ ታሪክ እንድትነሳ ያደረገ ነው ዮሴፍ። የ7 ዓመትን ረሃብ በጥጋብ እንዲያልፉት ያደረገ የፈርዖንን ህልም የተረጎመ ብቻ ሳይሆን ያየውን ህልም ወደ ጥሩ የቀየረ ነው ዮሴፍ ማለት ለግብፅ ባለውለታዋ ነው። መከራው ሲጀምር ግን ዮሴፍን የማያውቅ ንጉሥ ተነሳ። አንዳንድ ጊዜ መከራዎች የሚጀምሩት ውለታን የማያውቁ ሰዎች ሲነሱ፣ ውለታን የማያውቁ ሰዎች የሀገርን ውለታ፣ የቤተክርስቲያንን ውለታ፣ የትልልቅ ሰዎችን ውለታ፣ የመምህራንን ውለታ፣ የመንፈሳዊነትን ውለታ፣ የሃይማኖትን ውለታ፣ እነዚህን የሚረሱ ሰዎች ሲነሱ መከራ ይጀምራል። አንድ ሀገር የትኛውን በታሪክ ብትመለከቱ የአንድ ሀገር ስቃይና መከራ ውድቀት የሚጀምረው የሀገርን ታሪክ በማያውቁ ሰዎች ነው። ከዛ ነው የሚነሳው። ወይም አንድን ታሪክ በሚያበላሹ ሰዎች፣ ታሪክን አሳስተው በሚተርኩ ሰዎች፣ የፈጠራ ትርክት በሚፈጥሩ በሚናገሩ ሰዎች፣ እንዲህ አይነት ሰዎች ሲነሱ እውነትን የሚረግጡ፣ ቅድስናን የሚረግጡ፣
መንፈሳዊነትን የሚያቆሽሹ ሰዎች ሲነሱ መከራው ይጀምራል። ዮሴፍን የረሱ ሰዎች ሲነሱ ያን ጊዜ ስቃይ ይጀምራል። የእስራኤል ታሪክ የጀመረው ከዚህ ነው። ዮሴፍ እስራኤላዊ ነው። ዮሴፍ ከአብርሃም ወገን፣ ዮሴፍ የያዕቆብ ልጅ፣ ዮሴፍ ከእግዚአብሔር የተቀበለውን ጥበብ በጸሎት ያገኘውን ጥበብ እሱን ግብፅ ላይ ተጠቅሟን። ግን ያንን ውለታ የረሳ በዮሴፍ ጊዜ የነበረው ፈርዖን ከሞተ በኋላ ሌላኛው ንጉሥ ሲነሳ ዮሴፍ የሚባል አላውቅም አለ፣ ካደ። ስለዚህ የዮሴፍን ወገኖች ማሰቃየት ጀመረ። ማሰቃየት ሲጀምር ደግሞ ወንዶች ልጆች መሞት አለባቸው የሚል አዋጅ ነበር የመጣው። ለምን? እየበዙ ነው፣ እየተራቡ ነው። ስለዚህ ወንዶቹ ይሞቱ፣ ያሉት የሚወለዱት ብቻ ሳይሆን ያሉት ለስራ ጉልበታቸው እንዲያልቅ፣ እንዲሸማቀቁ፣ ስነ ልቡናቸው እንዲሞት፣ ሞራላቸው እንዲላሽቅ፣ ወንድነታቸው አቅም እንዲያጣ፣ እንዲፈሰፈሱ፣ ደክሟቸው ሲሄዱ ከሚስቶቻቸው ጋር እንዳይገናኙ፣ ዘር እንዳይተካ፣ ትውልድ እንዳይቀጥል እንዲያደርጉ እንደዛ ነበር የተሰራው። እንዲህ አይነት ነገሮች አስተማሪዎች ናቸው። መጽሐፍትን ማየት፣ ቅዱሳት መጽሐፍትን መመልከት፣ ታሪክን ማየት፣ ታሪክን ማወቅና መረዳት በየዘመኑ ቤተክርስቲያን ላይ ሕዝብ ላይ ምን ይደረጋል የሚለውን ለማወቅ ይጠቅማል። የመጀመሪያው በስነ ልቡና ትልልቆቹን ማላሸቅ፣ መግደል፣ ወንድነታቸውን እንዲጠሉ እንዲጸየፉ ማድረግ ነው። የሚበሉት እንዳያገኙ ብሎኬት እየተሸከሙ ነው ማታ ሲገቡ ጎመን እንዲቀርብላቸው፣ ከዛስ ደክሟቸው እንዲውሉ እንዲያድሩ፣ ከዛስ ትውልድ እንዳይተካ ዘር እንዲቋረጥ ማድረግ ነው። ከዚህ አልፎ ትውልድ ከተተካስ ታፍኖ እንዲገደል ማድረግ። ይሄ ነበር በዘመኑ የነበረው ንጉሥ አለ። በዚህ ዘመን ማርያም የተገኘችው። ስለዚህ በዛ ዘመን ለነበሩት እናቶች ወንድ ልጅ መውለድ ስቃይ ነው። እንዳሁኑ አልትራሳውንድ የለም። ምን እንደሚወለድ አይታወቅም። ምናልባት እናቶቻችን በልምድ ሲራገጥ ምናምን ወንድ ነው እንዲህ ነው ብለው ከሚገምቱት ውጭ ከዛ ውጭ ሴት ይሁን ወንድ ይሁን አይታወቅም። ስለዚህ የዛን ጊዜ እናቶች የሚያስጨንቃቸው ምጡ ሳይሆን ምን እንወልዳለን የሚል ነው። ያን ጊዜ ወንድ ልጅ መውለድ ሞት እንደ መውለድ ነው፣ ጉድ እንደ መውለድ ነው፣ ስቃይ እንደ መውለድ ነው፣ መከራ እንደ መውለድ ነው። ስለዚህ በዚህ ይጨነቃል። የሙሴ እናት የማርያም እናት እየተጨነቀች ቆይታ ልክ ስትወልድ ዞር ብላ ተመለከተቻት። ሴት ናት፣ ሴት ናት። ሴት መሆንሽ መልካም ነው። ነገር ግን የተወለደችበት ዘመን ጭንቅ ነው። የመከራ ዘመን፣ የሞት ዘመን ነው። ስለዚህ ማርያም ብዬሻለሁ አለቻት። ማን ብዬሻለሁ አለች? ማርያም ብላ ጠራቻት። ዘመንሽ ምንድነው ስትላት ነው መራራ ነው ስትላት ማርያም ብላ ጠራቻት። ምክንያቱም ያ ዘመን እነሱ መከራ ውስጥ መራራ ውስጥ የነበሩበት ስለነበረ። ይህንን አለቃ ኪዳነ ወልድ ክፍሌ እንዲህ ብለው ይገልጡናል። ዘበመዋዕሊሃ አምረሩ ግብፅ ሕይወተ እስራኤል፣ በዘመኗ ግብፃውያን የእስራኤልን ሕይወት ያስመረሩበት ዘመን ብሎ ይገልጡታል። የተጨነቁበት ዘመን፣ የተሰቃዩበት ዘመን፣ የሚያለቅሱበት ዘመን ስለነበረ በዚህ ምክንያት የሙሴን እህት ማርያምን ማርያም ብላ ጠራቻት። ዘመኗ መራራ ስለሆነ። አሁን ወደ እመቤታችን ይህ ስም እንዴት መጣ ወደሚለው ደግሞ እንምጣ። እንዳልኳችሁ ከእመቤታችን ጨምሮ አጠቃላይ ወደ 8 የሚደርሱ ሴቶች ማርያም ተብለው ተጠርተውበታል። በትክክል ግን ይሄ ስም የሚገልጠው ሁለቱን ነው ብያቸዋለሁ። የሙሴን እህት ማርያምንና እመቤታችን ቅድስት ድንግል ማርያም። የሙሴ እህት በተወለደችበት ዘመን የነበሩት ነገሮች በሙሉ በእመቤታችን ዘመን ነበሩ። በዚያ ዘመን ስደት እንደነበር በእመቤታችንም ስደት ነበር። በዚያ ዘመን ግብፅ እንደነበሩ እመቤታችንም ወደ ግብፅ ተሰዳለች። በዚያ ዘመን ፈርዖን እንደነበር በእመቤታችንም ጊዜ ሄሮድስ ነበር። በዚያ ዘመን ወንዶች እንደተገደሉ በእመቤታችንም ጊዜ 144,000 ሕፃናት ተገድለዋል። ስለዚህ የእመቤታችን ታሪክ የሙሴ እህት ማርያም ከነበረችበት ታሪክ ጋር ሳይሜትሪክ ነው። የመስታወት ምስል ያለው ነው። ልክ አንድን መጽሐፍ ስንገልጠው በቀኝና በግራ ፔጅ እንዳለ ሁሉ ልክ እንደዛ የሙሴ እህት ማርያም የነበረችበት ዘመን በትክክል እመቤታችን የነበረችበትን ዘመን አስቀድሞ የሚያሳይ የሚገልጥ ነበር። ስደቷ ከስደታቸው ጋር፣ መከራዋ ከመከራቸው ጋር፣ ስቃይዋ ከስቃያቸው ጋር፣ ረሃቧ ከረሃባቸው ጋር፣ ጥሟ ከጥማቸው ጋር፣ ወደ ግብፅ መሰደዷ በግብፅ ከመኖራቸው ጋር ከነዚህ ጋር ይገናኛል ማለት ነው።
በዚህ ነገር በደንብ ደግሞ እንድታጠኑት የፈለኩት ይሄ ብቻ አይደለም። 144,000 ሕፃናት በእመቤታችን በቅድስት ድንግል ማርያም ዘመን ጌታን ከወለደች በኋላ ጌታን ፍለጋ ወንዶች ሕፃናት ብቻ ተለይተው 144,000 ሕፃናት ተገኘው። በሙሴ እህት ማርያም ዘመን ይገደሉ የነበሩት ወንዶች ብቻ ናቸው ይገደሉ የነበሩት። ምኖች? ሕፃናት ሁሉ ቁጥራቸው አልተጻፈልን። ስለዚህ ዘመኗ ከዘመናቸው ጋር ይገናኛል የእመቤታችን ዘመን። ይሄ ብቻም አይደለም። እመቤታችን ቅድስት ድንግል ማርያም ዘመኗ መራራ ነው። አጠቃላይ ሕይወቷ መራራ ነው። ኑሮዋ መራራ ነው። ያሳለፈችው ስቃይ፣ ያሳለፈችው ስደት፣ የተቀበለችው መከራ፣ የተራበችው ረሃብ፣ የተጠማችው ጠብ፣ በመስቀል ላይ ያየችው የጌታን ስቃይ፣ የጌታን መከራ፣ የልጇን ስቃይ፣ እነዚህ ሁሉ መራራዎች ናቸው። ደስታ አልተጻፈም በእመቤታችን ዘመን። ሕይወት ምቾት አልተጻፈም በእመቤታችን ዘመን። ሳቅ አልተጻፈም በእመቤታችን ዘመን። ተድላ አልተጻፈም በእመቤታችን ዘመን። በቅዱሳን ጭምር የጌታን ጭምር ምንም አይነት የሳቅ ታሪክ የለም። ወንጌል ላይ አራቱን ወንጌላት ብታገላብጡ የጌታችን የመድኃኒታችን የኢየሱስ ክርስቶስን እንባ 4 ጊዜ ተጽፎ ታገኙታላችሁ። ፍጹም ግን አንድ ቦታ እንኳን አራቱ ወንጌል ላይ የጌታን ሳቅ አታነቡ። ጌታ እዚህ ቦታ ሳቅ የሚል አታገኙም። ከት ብሎ ሳቅ የሚል አታገኙም። ተላ ደስታ አደረገ የሚል አታገኙም። ተመቸው የሚል አታገኙም። እዚህ ቦታ በልቶ ጠገበ የሚል ወንጌል ላይ አታገኙም። መከራው ተጽፏል፣ ስቃዩ ተጽፏል፣ እንባው ተጽፏል። ለይሁዳ ያለቀሰ፣ ለአልዓዛር ያለቀሰ፣ ለኢየሩሳሌም ያለቀሰ፣ ለሁላችን ሐሙስ ማታ ያለቀሰ፣ እነዚህ ተጽፏል። አንድም ቦታ ግን የደስታ ታሪክ አልተጻፈም። የእመቤታችንም እንዲሁ የቅዱሳንም እንዲሁ የነ ቅድስት አርሴማ የነ ቅድስት ክርስቶስ ሰምራ የነዚህን ታሪኮች ስትመለከቱ የምታዩት መከራ ነው፣ የምታነቡት ስቃይ፣ የምታነቡት መራራ ነገር ነው። የነ አቡነ ገብረ መንፈስ ቅዱስን ታሪክ ስትመለከቱ የምታነቡት ስቃይ ነው። ጦር ነው የምታነቡት፣ ጦር ነው የምታነቡት። ለምንድን ነው ሲባል መንግሥተ ሰማያትን ለማግኘት በዚህ ዓለም ማዘን ስለሚያስፈልግ። ወንጌል የተናገረው ብፁዓን እለ ይላህው ይእዜ፣ ዛሬ የሚያለቅሱ ብፁዓን ናቸው በኋላ ደስ ይሰኛሉና። በመንግሥተ ሰማያት ማልቀስ ይፈልጋል። የክርስትና ሕይወት ማልቀስ ይፈልጋል፣ ማንባት ይፈልጋል፣ ትንሽ ስቃይ መቀበል ይፈልጋል፣ ትንሽ መከራ ማየትን ይፈልጋል። ምቾት አይደለም ክርስትና፣ ተድላ አይደለም ክርስትና፣ ጥጋብ አይደለም ክርስትና፣ መሽሞንሞን አይደለም ክርስትና፣ አልጋ ላይ መተኛት አይደለም ክርስትና። ትንሽ ስቃይ፣ ትንሽ የጅራፉን የግርፋቱን ጠብታ መቀበልን ይፈልጋል። ትንሽ ጥቂት መንከራተትን ይፈልጋል። ይሄም ቢሆን እናንተ ያላችሁበትን ሁኔታ ቢሆን ተመችቷችሁ እንዳልሆነ እናውቃለን። እዚህ ስትቀመጡ አንዳንዶቻችሁ ቁማችሁ፣ አንዳንዶቻችሁ ወንበር ላይ ተጣብቃችሁ እንደ ቤታችሁ ላይ መቻችሁ ይችላል። ሻይ ቤት እንደምትሆኑት ላይሆን ይችላል። በሆቴል እንደምትሆኑት ላይሆን ይችላል። ወግ እንደምታረጉት ምናምን ላይሆን ይችላል። ጥቂት ግን መከራውን መካፈል አለባችሁ። አያችሁ፣ ተጠጋግታችሁ ተቀምጣችሁ ሳይመቻችሁ ጥቂት መከራውን መካፈል አለባችሁ። እያስቀደሳችሁ ጥቂት ሰዓት ቆማችሁ መከራውን መካፈል አለባችሁ። እየጾማችሁ ጥቂት ተርባችሁ ጥቂት መከራውን መካፈል አለባችሁ። ጥቂት ሰዓት አብራችሁ ዘምራችሁ ጥቂት መከራውን መካፈል አለባችሁ። ክርስትና እንደሱ የቅዱሳን ታሪክ የሚያሳይ ይሄ፣ የእመቤታችን ታሪክ የሚያሳይ ይሄ። ስለዚህ ዘመኗ በሙሉ መራራ ነው። አንድ እመቤታችን ስትወለድ ለምሳሌ በስደት ነው የተወለደችው። በስደት የተወለደችው ሀገሯ አይደለም፣ የእናት አባቷ ሀገር አይደለም። ልክ መጠነሷ ሲታወቅ ገና ተአምራት እየተደረገ ስለነበር፣ በእናቷ ማህፀን ሆና እውር እያበራች ስለነበር፣ ሙት እየተነሳ ስለነበር፣ ይሄ ተአምራት ሲታይ ሐናና ኢያቄምን እናጥፋፍለው አይሁዳውያን መነሳታቸውን ነገረ ማርያም ይተርክልናል። ከዚያስ ሐናና ኢያቄም ተሰደዱ። ወዴት ሄዱ? ሊባኖስ ተብሎ ወደሚጠራ ተራራ ጫካ። ይሄ ቦታ እስከ ዛሬ ድረስ ጫካ ነው። ሄጄ ባይኔ አይቼዋለሁ። እመቤታችን የተወለደችበትን ቦታ እስከ ዛሬ ድረስ ጫካ ነው። ትልቅ ተራራ ነው። የሚጎበኝ ቦታ ነው። የሚጎበኝ ስፍራ ነው። ግን ጫካ ነው። የተወለደችው እዚህ ነው። የዛሬ 2000 ምናምን ደግሞ አስቡት ምን አይነት ጫካ እንደነበረ። በመከራ ነው የተወለደችው፣ በስቃይ ነው የተወለደችው። ግንቦት 1 ቀን እመቤታችን ስትወለድ ጎረቤት የለም፣ የሚከብ ቤተሰብ የለም፣ አክስት አጎት የለም። እኛ እንደምንለው ገንፎ ምናምን የሚባለው ለአራስ የሚቀርበው ነገር ይሄ በመከራ ነው የተወለደችው። ስለዚህ እመቤታችን ስትወለድ ምን አሏት?
ማርያም ብለው ጠሯት። ዘመንሽ ምንድነው? መራራ ነው ሲሉ ማርያም ብለው ጠሯት። ሚሪያ ብለው ጠሯት። ዘመኗ መራራ እንደሆነ በስደት ተወለደች፣ በጫካ ተወለደች። ስለዚህ የመጀመሪያው የሚያሳየው የእመቤታችን የቅድስት ድንግል ማርያም ልደቷ በስደት መወለዷ ዘመኗ መራራ እንደሆነ ያሳያል። አንደኛ። ሁለተኛ እመቤታችን የተወለደችው ብቻ አይደለም፣ የወለደችው ተሰዳ። የወለደችው ምን ብላ ነው አልኳችሁ? ተሰዳ። ከመውለዷ በፊትም እንዲያው በመጽነሷ ጊዜም ተሳዳለች። ከመጽነሷ አስቀድማ ከነበረችበት መቅደስ ተሳዳለች። ይህ ሁሉ ማርያም የሚለው ስም ያሳያል። ማር ማለት መራራ ማለት ነው። ያ ማለት ዘመን ማለት ነው። ማር ማለትም ማለት ነው አልኳችሁ፣ መራራ። ያ ማለትም ማለት ነው። ስለዚህ በአንድ ላይ ዘመኗ ምን ማለት ነው? መራራ የሆነ ማለት ነው። ስቃይ የሞላበት ማለት ነው። ይህንን ማሳየት ያስፈልገው ለምንድን ነው መሰላችሁ? አንዳንድ ነገሮችን ከስር ከመሰረቱ ካልተረዳ ቅዱሳንን ማክበር አንችልም። በነገራችን ላይ በተለይ የእኛ ትውልድ አንዳንድ ነገር ካልሰማ ማክበር አያውቅበትም። እናንተን ለማለት አይደለም። የእኛ ትውልድ አጠቃላይ እኛ ያለንበት ጄኔሬሽን ማክበር አያከብርም። እጁ ላይ ያለውን ወርቅ አያከብርም። እንደ ኩበት የሚቆጥር ትውልድ ነው። የሚያመክን ትውልድ ነው። እድሉን የማይጠቀም ትውልድ ነው። አሁን ትውልዱን እንደው እንዲህ እያልኩ ለመመጻደቅ አይደለም፣ ግን ደግሞ ያለንበት ዘመን ብዙ ጫና አለው ይታወቃል። ግን እንደዚህ ዘመን ብዙ እድሎች ያሉበት ዘመን የለም። እንደዚህ ዘመን ደግሞ በጎ እድሎች እየከሸፉ ያሉበት ዘመን የለም። ለምሳሌ እውቀትን ብትመለከቱ አሁን ሙሉ ኤንሳይክሎፒዲያ ውስጥ ተገብቶ ማንኛውም የተፈለገው ነገር ይመጣል። ግን ዓለም ላይ በጣም ሰርች የሚደረገው ጎግል ላይ መጥፎ ነገሮች ናቸው። እነዚህ የሚወጡ ጥናቶች የሚያሳዩት ናቸው። በጣም ብዙ ወጣት ሰርች የሚያደርገው፣ በጣም ብዙ ወጣት ጎግል ላይ የሚፈልገው የትምህርት የዝማሬ የሚጠቅሙትን እውቀት ነክ ነገሮችን አይደለም። ሌላ አይምሮውን የሚያጠፋ ወደ ዝሙት የሚመራ ሰውነቱን የሚያሳጣውን ነገር ነው ሰርች የሚያደርገው። ስለዚህ በጣም እነዚህ የእውቀት ነክ ነገሮች አሁን ገና ጨለማ ናቸው። በጥቂት ፐርሰንት ነው ሰርች የሚደረጉት። በተለይም ደግሞ አፍሪካ፣ በተለይም ደግሞ ኢትዮጵያ። ምንም መመጻደቅ አያስፈልግም። በጣም የብዙ ዘመናት ታሪክ እንተርካለን፣ የ2000-3000 ዓመት ታሪክ ብለን። አሁን ግን ታሪካችን የሚያሳየው እሱን አይደለም። ታሪካችን አሁን ወደድንም ጠላንም የጥቂት 10 ዓመታት ታሪክ ነው። እሱን በቴክኖሎጂ የተጠለፈ ነው፣ በዲጂታል ዓለም የተጠለፈ ነው። ስለዚህ እውቀታችን ገለባ ይሆን ብዙ ነገር እያጣን። ስለዚህ ድሎቻችን እንዴት መጠቀም እንዳለብን ማወቅ አለብን። ይሄ ትውልድ ይሄ ብቻ ማለት ነው። በነገራችን ላይ ወደፊት የሚመጣው ዘመን ምን እንደሆነ ታውቃላችሁ? ይሄን እናንተ የነበራችሁበትን ሁኔታ ለሌላ ብትናገሩት አሁን ማንም አያምናችሁ። ለልጆቻችሁ ድሮ እኮ ጉባኤ ሄደን በጣም ብዙ ሆነን እንማር ነበር ብትሉ ማንም አያምናችሁ። ምክንያቱም ከሆነ ጊዜ በኋላ ይሄ ታሪክ ይዘጋል። ይሄ ምዕራፍ ያበቃል። ጉባኤ ተሰብስቦ መማር ከሆኑ ዓመታት በኋላ እሱ ያልቃል። ብዙ ጊዜ ላለው ይሄ ምናባዊ ዓለም ውስጥ እየገባ ስለሆነ ሰዎች ላይቭ ሊከታተሉ ይችላሉ። በዙም ሊሆን ይችላል ጉባኤው፣ በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል። ሰዎች ከዚህ እየቀነሱ ስለዚህ ቀጥታ ትምህርቱ ኦንላይን ይሆናል። በአካል መገኘት ይቀራል። እኔ የምፈራው ወደፊት በኦንላይን አቁርሙን የሚለው እንዳይመጣ ነው። ምክንያቱም ሂደታችን የሚያስቅ አይደለም። ይሄ በነገራችን ሂደታችን እንደዛ ስለሆነ ዘመኑን አውቆ ክርስቲያን ማለት ነው። ቀድሞ ዘመኑን የሚረዳ ማለት ነው። ዘመኑን የሚያውቅ ማለት ነው። ስለዚህ እነዚህ ወደፊት አሁን ያለንበት ሁኔታ ወደፊት ምን እንደሚሆን ታውቃላችሁ? ወደ ተረትነት ይቀየራል። ለትውልዱ ስትነግሩት ወደ ተረትነት። ድሮ እኮ ዋልድባ በእግራችን ሂደን ገዳም ተሳልመን እንመጣ ነበር ብትሉት በእግራችሁ ዋልድባ ድረስ ይህን ያህል ተጉዛችሁ ኧረ ውሸት ነው ያለን ቢላችኋል። ለምን? እሷ ያውቀውማ እሷ ያውቀው። ለእኛ ትውልድ የድንግል ማርያምን ታሪክ መተረክ የሚከብደው ለዛ ለእኛ ትውልድ በኃጢአት በመኖር በብዙ ነገሮች ውስጥ ላለ ትውልድ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አሞራ መጥቶ አይናቸውን አፍርጦ ውሃ ጠጥቶ እስኪሄድ ድረስ ሳይሰሙት በተመስጦ ይጸልዩ ነበር ብትሉት ተረት የሚመስለው ለምን እንደሆነ ታውቃላችሁ? እሱ 1 ሰከንድ ወደ እግዚአብሔር አይኑን መወርወር ስለማይችል። ፊልም የሆነ እንደሆነ አይኑን ብታወጡት አይሰማም። ኳስ ጨዋታ የሆነ እንደሆነ አይኑን ብታወጡት አይሰማችሁም፣ አያያችሁም። የሚወደው ነገር የሆነ እንደሆነ የሚወደው ጌም የሆነ እንደሆነ 1 ሰዓት 2 ሰዓት ቢቀመጥ አይሰለችውም። ጸሎት የሆነ እንደሆነ ይጨንቀዋል። ትምህርት የሆነ እንደሆነ
ይጨንቀዋል። ወንጌል የሆነ እንደሆነ ይጨንቀዋል። ስለዚህ የአቡነ ገብረ መንፈስ ቅዱስን ታሪክ ብትርከው አይገባው። ለምን? እሱ ያውቀው። ለዘመን መቅረብ ይፈልጋል። ከዘመን መቅረብ ይፈልጋል። የአብነት ትምህርት ቤትን መከራ ለእናንተ ብንነግራችሁ አይገባችሁ። ምክንያቱም አታውቁት። የሸተተ እንጀራ እንደሚበላ ብንነግራችሁ አታምኑ። ምክንያቱም አታውቁትም። ጾም እንደሚታደር ብንነግራችሁ ሊገርማችሁ ይችላል። እንዴ የአብነት ተማሪ ለምን ጾሙን ያድራል ልትሉ ትችላላችሁ። ልክ ለሌላ ሀገር ቢርበው ኬክ አይበላም እንዲህ ያለች እንደሚባሉ ልክ እነዛ ልትሉ ትችላላችሁ። ምክንያቱም አታውቁት። ስለዚህ መጽሐፍትን ማንበብ ይፈልጋል። በዚህ ዘመን ደግሞ በተለይ አብዝቶ የቅዱሳንን ታሪክ አብዝቶ መተረክ ይፈልጋል። ለምን? መንፈሳዊ ጋፕ እየተፈጠረ ስለሆነ፣ ክፍተት እየተፈጠረ ስለሆነ። ስለዚህ የድንግል ማርያምንም ስቃይ ማወቅ ይገባል። ስደቷ አጠቃላይ ሕይወቷ በስቃይ የተሞላ ስለሆነ በዚህ ምክንያት ማርያም የሚለው ይገልጣታል። ከመጽነሷ አስቀድሞ ተሰዳለች፣ ከቤተ መቅደስ ወጥታለች። አስደናቂውን ግን ልንገራችሁ። ልክ እመቤታችን ከመቅደሱ ተሰዳ ከመቅደሱ ተባራ ወደ ዮሴፍ ቤት ስትገባ መልአክ መቅደሱን ለቆ እመቤታችንን ተከትሏት ሄደ። ክብርና ምስጋና ለስም አጠራሩ ይሁን። መልአክ እመቤታችንን ተከትሎ ሄደ። አንዳንድ ቦታ ስትሳደዱ መላእክት ተከትሏቸው ይሄዳሉ። ብዙ ቦታ ስደት ሊኖር ይችላል። ብዙ ቦታ መከራ ሊኖር ይችላል። ብዙ ቦታ ስቃይ ሊኖር ይችላል። አንዳንድ ጊዜ በነገራችን ላይ መቅደሱን እንደሚገባ ካላመለክ ነው አንዳንድ ጊዜ እግዚአብሔር ልናሰድደው ሁሉ እንችላለን። ማወቅ ይገባናል። እግዚአብሔር የት እንደሚገኝ፣ እግዚአብሔር የት እንዳለ፣ እግዚአብሔር በምን እንደሚገኝ፣ እግዚአብሔር በምን አይነት ሁኔታ እንደሚደሰት ማወቅ ይገባናል። አንዳንዴ እኛ የምናደርገው ምን እንደሆነ ታውቃላችሁ? እግዚአብሔር የሚያድርበትን ሰው አባረን እግዚአብሔርን ፍለጋ እንሄዳለን። ችግሩ ግን ምን እንደሆነ ታውቃላችሁ? እግዚአብሔር ከሚያድርበት ሰው ጋር አብሮ ይሰደዳል። ችግሩ ይሄ እግዚአብሔር ከቦታ ቦታ ይታጣል እያልኳችሁ አይደለም። ግን ረድኤቱን ከዛ ሰው ጋር እንዲርቅ ከዛ ሰው ጋር እንዲሰደድ ያደርገዋል። አለባበሱን አይተህ የተጸየፍነው ሰው፣ ቆዳ የለበሰ ያለው ሰው፣ በባዶ እግሩ ነው የሚሄደው ብለን የናቅነው ሰው እሱን ስናሳድደው የእግዚአብሔር ረድኤት ከዚህ ሰው ጋር ይሸሻል። ለዚህ ነው ጌታን ሐዋርያት ሲነግራቸው ሰላም ብሎ በምትገቡበት ቤት ሁሉ፣ ከዛስ ሰላም የሚገባው ሰው ካለ ከዚያ ሰላማችሁ ይደርበት፣ ከሌለ ግን ሰላማችሁ ወደ ራሳችሁ ይመለስ። ሰላም የሚገባው ሰው ከሌለ፣ የሚቀበል ሰው ከሌለ፣ የሚገባው ሰው ከሌለ፣ ከዚያስ ከተቀበሏችሁ ወንጌልን ስበኩ፣ ካልተቀበሏችሁስ ትቢያችሁን አራግፋችሁ ከዚያ ውጡ። እኔ ሁሌ የምፈራው ምንድነው መስላችሁ? ኢትዮጵያ ውስጥ ትቢያቸውን አራግፈው የሄዱ ቅዱሳን እንዳይኖሩ። ያሳደናቸው ቅዱሳን፣ ትቢያቸውን ያራገፉ ቅዱሳን፣ የሸሹ ቅዱሳን፣ በቃ ትልልቅ ሰዎች። የሁል ጊዜ ስጋት የሱ ነው። በነገራችን ይሄ በመንፈሳዊ ብቻ አይደለም፣ በስጋዊ እንዴ በቃ የትልልቅ ሰዎች እንዳይናገሩ አንደበታቸውን ዘግተናል፣ አፋቸውን ዘግተናል። በሚዲያው ያለነው እኛ ነን፣ ፖድካስቱ ላይ ያለነው እኛ ነን፣ ቲክቶክ ላይ ያለነው እኛ ነን፣ ፌስቡክን የሞላ ነው እኛ ነን። ትልቅ ሰው ይባል ይሄ እነዚያ ሰዎች ዝም እንዲሉ ተፈርዶባቸው። እነዚህ ነገሮች ያስፈሩኛል። አስባችሁ ታውቃላችሁ? ለሀገር የተጋደሉ ሰዎች፣ ለሀገር ውለታ የዋሉ ሰዎች፣ ጦር ሜዳ የሄዱ ሰዎች፣ ትልልቅ ታሪክ ያላቸው ሰዎች፣ ቢናገሩ የማይጠገቡ ሰዎች እነሱ የሉ። እዩዋቸው፣ መንገድ ላይ ዝም ነው የሚሉት። እዩዋቸው፣ ሻይ የምትጠጡበት ቦታ ዝም ነው የሚሉት። ከሚናገረው ወጣቱ፣ ደሙ የሚፈላው ወጣቱ፣ የሚንተከተከው ወጣቱ። አንዳንድ ነገሮች እንዴት እንደሚያስፈሩ። ከዛስ በመንፈሳዊ ዓለም አጀንዳ የምንሰጠው እኛ ነን። ጳጳሳቱን ምንተቸው እኛ ነን። በቃ ሰርተን ምንጨርሳት ቤተክርስቲያኗን ከጉልላቷ እስከታች እስከ መሰረቷ አጥቅተን ሰርተን ገጣጥመን ምንጨርሳት እኛ ነን። እነዚህ ትልልቆች ሰዎች ዝም ነው። አያስፈራችሁም? ግን አትፈሩም? እንደዚህ ሲሆን የሚያውቁት ሰዎች ዝም ሲሉ፣ ያነበቡት ሰዎች ዝም ሲሉ፣ ትልልቅ ቦታ ያሉት ሰዎች እነሱ ዝም ሲሉ አያስፈራም ማለት እኮ ያለብን እንዲያውም እባካችሁ እናንተ ተናገሩ ማለት ነው ያለብን። እነዚህ ሪከርደሮቻችንን ሪከርድ የሚያደርጉትን መሳሪያዎቻችንን ይዘን መሮጥ የነበረብን ወደ ትልልቅ ሰዎች ነው። ለምን? ታሪክ አላቸው። የሚናገሯቸው የሀገር ምስጢር፣ የቤተክርስቲያን ምስጢር፣ የቅዱሳት መጽሐፍት ምስጢር አሏቸው። ወደ እነሱ መሄድ ሲገባን የምንሮጠው ወደ ወጣቱ ነው። በዚህ ምክንያት ሁሉ ነገራችን ገለባ። በጣም ብዙ እድሎቻችንን አንጠቀም።
ጊዜውን ማየት ያስፈልጋል። ወጣቶች በተለይ እንደ መንፈሳዊ እንደ ክርስቲያን ማን ይናገር ማን ይምከር የትኛው ነው ትልቅ በእድሜ የሚበልጥ ሰው? በነገራችን ላይ መማር ብቻ አይደለም በእውቀት የሚበልጥ ሰው ካለ በጣም ትልቅ በእድሜው በመብለጡ ምክንያት ብቻ በእድሜው ትልቅ በመሆኑ ምክንያት ብቻ በዚህ ምክንያት ብቻ ሊከበሩ የሚገባቸው ብዙ። ስለዚህ አንዳንድ ጊዜ እነዚህ ሰዎች ረግመውን ይሆናል እንዲህ አይነት ችግሮች የሚገጥሙን እነዚህን ሰዎች አባረን ይሆናል የሚደርሱብን መከራዎች የሚደርሱብን ግፎች ከዚህ የተነሳ ይሆናል። ይህን መፈተሽ ስለሚያስፈልግ ማለት ነው። ካህናት የማይከበሩበት ካህናት እድሜያቸው ምንም ይሁን ምን መከበር አለባቸው። በነገራችን ላይ ቀሳውስት መከበር አለባቸው፣ ዲያቆናት መከበር አለባቸው፣ መምህራን መከበር አለባቸው፣ ሰባኪያን መከበር አለባቸው። እውነቴን ነው የምላችሁ። እኔ በግሌ መከበር ፈልጌ አይደለም ይህን የምላችሁ። ስታከብሩ ግን አንድ ቃል ሲራክ የሚናገሩ አንድ ቃል የነገረ መምህር እንደ አባትህ ነው። ሁለት ቃል ከነገረ ግን እንደ አምላክህ ነው። ይሄ እንደ ፈጣሪ ነው። ማን ነው አሁን የሚያከብረን? እኛ ዛሬ ቁጭ ብሎ የተማረ ሰው ንስሐ የገባው ሰው በእኛ ትምህርት ስጋው ደግሞ የተቀበለው ሰው በእኛ ትምህርት ነገ አንድ ስህተት ቢያገኘኝ ዘቅዝቆ ይሰቅለኛል፣ በድንጋይ ይደበድበኛል። ይህን እያወቅሁ ነው የማስተምረው። ይህን እያወቅሁ ነው የማስተምረው። ሁላቸውም ወንድሞቼ ሰባኪያን፣ ወንድሞቼ ዘማሪያን አንድ ስህተት ቢገኝብን ሰዎች ተሰብስበው እንደሚወግሩን እያወቅን ጭምር ነው የምናስተምረው። በነገራችን ላይ በጣም ብዙ ቦታ ስታዩ ተስፋ የሚያስቆርጡ ብዙ ነገሮችን ትመለከታላችሁ። መከባበር የቀረበት ዘመን፣ ትልልቅ ሰዎች መከበር የቀሩበት ዘመን። ይሄን ማወቅ ይገባል፣ ይሄን መጠቀም ይገባል። ቢያንስ ዝም ማለት። እመቤታችን ተሳደደች፣ ከመቅደስ አሳደደው። በጣም የሚያሳዝነው እግዚአብሔር ከመቅደሱ ለቀቀ፣ ድንግል ማርያምን መልአክ ተከተለ። ከዛስ እመቤታችን ወደ ሄደችበት ቦታ ሄደና እመቤታችን ቅድስት ድንግል ማርያምን እንዲያበስር መልአኩ ቅዱስ ገብርኤል ተላከ። የድንግሊቱ ስም ማን ነበር? ማርያም ነበረ። ወደ ድንግሊቱ ወደ እመቤታችን ሄደ። እንዲህ አላት፣ ጸጋን የሞላብሽ ሆይ ደስ ይበልሽ አላት። ክብርና ምስጋና ለአምላካችን ይሁን። ደስ ይበልሽ አላት። ጸጋ በዘመኑ መቅደስ ውስጥ አይደለም የተገኘው። ጸጋ ከእመቤታችን ጋር ከመቅደሱ ለቆ ነበር። ጸጋን የሞላብሽ የተባለችው ያን ጊዜ እመቤታችን ነው። በዮሴፍ ቤት እሷ ውሃ እየቀዳች ነው፣ ስራ እየሰራች ነው፣ እየታዘዘች ነው፣ እያገለገለች ነው። ግን እግዚአብሔር እሷን መርጦ መልአኩን ላከ። ያን ጊዜ ማርያም የሚለውን ቅዱስ ሉቃስ ጻፈልን። የድንግሊቱ ስምም ማን ነበረ? ማርያም ነበረ ብሎ አስቀመጠ። ዘመኗ መራራ ይሆን። ከዛስ እመቤታችን ቅድስት ድንግል ማርያም ቃል ሰማች። መልአኩ እሷን ተከትሎ ወደ መቅደሱ ስትሄድ መልአኩ እሷን ተከትሎ ወደ መቅደሱ ሄደ። ወዴት ሄደ? ቦአ መልአክ ነው እሱ ወንጌሉ የሚናገሩ ቦአ መልአክ አቢሃ መልአክ እሷ ወዳለችባት ወደ መቅደሱ ገባ። ለምን? እሷ ከመቅደሱ ለቃ ነበር። አሁን ወደ መቅደሱ ገባች። ወደ መቅደሱ ስትገባ መልአኩ እሷ ወዳለችበት ገባ። ጸጋን የሞላችበት ደስ ይበልሽ። እነዚህን ቃላት ከነገራት በኋላ እመቤታችን ቅድስት ድንግል ማርያም ማኅፀን ቃል ሥጋ ሆነ። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ከዚህ በኋላ እመቤታችን አመስግኑት እግዚአብሔር። እመቤታችን ከዚህ በኋላ ለማሳጠር መጽነሷ ሲታወቅ ደግሞ የተሳደደችው መሳደድ አለ። ለምሳሌ ማየ ዘለፋ እንድትጠጣ ተደርጓል። ማየ ዘለፋ እንድትጠጣ። ይሄ ማየ ዘለፋ የሚባል በዝሙት የጸነሱ ናቸው ተብሎ የሚጠረጠሩ ሴቶች ከሆኑ የሚጠጡት ነው። ይሄን የጠጡ ሴቶች ምናልባትም በዝሙት የጸነሱ ከሆኑ ሰንጥቆ ሰው ፊት የሚገላቸው እንደ መርዝ ያለ እመቤታችንን ያጠጡት። ምናልባትም ይሄን የጸነሰችው በዝሙት ሊሆን ይችላል ብለው ሳታገባ ብለው ላቲ ስብሐት ክብር ይግባትና በራሳቸው መጠራጠር እመቤታችንን በብዙ መከራ በብዙ ስቃይ ያሰቃያት። ይሄ ማርያም ከምትባልበት አንዱ ማር ማለት መራራ ማለት ነው። ያ ማለት ዘመን ማለት ነው። በአንድ ላይ ዘመኗ ምን ይሆን? መራራ ይሆን ማለት ነው። ይህን የሚያሳይ ከዚህ ቀጥሎስ ደግሞ እመቤታችን ጌታን ከጸነሰች በኋላ ወደ ቤተልሔም ሄደች፣ የመቆጠር ዘመን በነበረበት ዘመን። ከዛ ደግሞ በጣም የሚገርመው ተሰዳ ነው የወለደችው። ቅዱስ ሉቃስ እንዲህ ብሎ እንደሚገልጥ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ማደሪያ ስላልነበራቸው ስፍራ ስላልነበራቸው በግርግም አስተኛቸው። ስፍራ ስላልነበራቸው ምን ስላልነበራቸው? ስፍራ። ለምን ነው ስፍራ ያልነበራቸው? ስፍራ ያልነበራቸው በጊዜው በጣም ብዙ ሕዝብ ወደ ቤተልሔም ሄዱ። ምን ለመቆጠር
ከቄሳር በወጣው ትእዛዝ መሰረት ከአውግስጦስ ቄሳር በወጣው ትእዛዝ መሰረት ዓለም በሙሉ ሰው ሁሉ ህዝቡ ሁሉ እንዲቆጠር በወጣው ትእዛዝ መሰረት ሊቆጠር የወጣ ሰው በጣም ብዙ። በዚህ ምክንያት አብዛኛው ቤት በእንግዳ ተይዞ፣ ግን አስደናቂው አብዛኛው ቤት በእንግዳ ተይዞ እውነተኛ እንግዳ የሆነው አካላዊ ቃል ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ማህፀን ሆኖ በእናቱ በኩል ማደሪያ አጣ። የዓለም ፈጣሪ ዓለምን የፈጠረ የዓለም ጌታ ዓለምን በመሃል እጁ የያዘ 3 ክንድ ከስንዝር ቁመት ባላት በእመቤታችን በድንግል ማርያም ተወስኖ ግን በእናቱ በኩል ማደሪያ አጣ። ስፍራ ታጣ፣ ቦታ ታጣ፣ የእንግድነት ስፍራ ታጣ። ስለዚህ የከብቶች ማደሪያ ተገኘ። ዝም ብሎ የሚሸት ቦታ፣ ቆሻሻ ቦታ፣ እንደዚህ አይነት ቦታ ተገኘ። አያችሁ፣ እመቤታችን ጸነሰች፣ ተሳደደች። ከዛ ደግሞ ለመውለድ ተሳደደች። ከዛስ በስደት ቦታ፣ በከብቶች በረት፣ በሚሸት ቦታ፣ በቆሻሻ ቦታ፣ በሚከረፋ ቦታ ሰማይና ምድር የማይችሉትን አምላክ በከብቶች በረት ወለደች። ክብርና ምስጋና ለስሟ አጠራር ይሁን። ማርያም ዘመኗ ምን ይሆን አልኳችሁ? መራራ ይሆን፣ አስጨናቂ የሆነ ስቃይ የሞላበት። ግን ለምንድን ነው ደግሞ የሚለውን ነጥብ ላስቀምጥላችሁ። ለምንድን ነው ይህን መከራ የምትከፍለው? ለምን ነው እንደዚህ የምትሰደደው? ለምን ነው የምትሰቃየው? እሱስ መስቀል ተሸክሞ ይወድቃል፣ ይሰቀላል፣ ፈቃዱ ነው፣ በፈቃዱ ነው። ለምንድን ነው ግን እናቱ እንዲህ የምትሰቃየው ቢባል በሴት በኩል ሊከፈል የሚገባው ዕዳ ስላለ፣ በሴት በኩል ሊከፈል የሚገባው ዕዳ ስላለ ነው ዘመኗ መራራ የሆነ ስቃይ የሞላበት የሆነ። ለምን? በሴት በኩል የመጣ ወደ ዓለም የገባ ዕዳ አለ። የሞት ዕዳ፣ የሞት ዕዳ፣ የስህተት ዕዳ፣ የመንቀልቀል ዕዳ፣ የመንቀዥቀዥ ዕዳ፣ ያልታዘዙትን የመብላት ዕዳ፣ ዕፀ በለስን የመብላት ዕዳ፣ ከእባብ ጋር የማውራት ዕዳ፣ ስህተት የመስራት ዕዳ ነበር። ይህን ዕዳ እመቤታችን ትከፍለዋለች። ቅዱስ ዮሐንስ አፈወርቅ ሲናገር በሃይማኖት አበው እንዲህ ነው፣ ሀሎ ዕዳ ላዕለ ትዝምደ አንስቲ፣ ሴቶች ላይ ዕዳ ነበር ይላል። እስኪ ሴቶች ብቻ ይህንን ቃል በሉ። ሴቶች ላይ ነው። ሴቶች ብቻ አትፈሩ። ሴቶች ላይ ነው ዕዳ ነበር። ሴቶች ላይ ምን ነበር? ዕዳ ነበር። ይህንን የከፈለችው ማናት? እመቤታችን ናት። ክብርና ምስጋና ለስሟ ይሁን። በእውነት የጸጋ ምስጋና ይገባል።